የ2017 ዓመተ ምህረት የዓመቱ ምርጥ ተዋናይ በዱማ አዋርድ ወጣቱ ሁለገብ የፊልም ባለሙያ ሙሉዓለም ጌታቸው ታጭቶ የተሸለመበት ፊልም ገምዛ። ዛሬ በእኛ ዩቲዩብ ያማሩ ፊልሞች ፕሮግራማችን ለቅምሻ ያህል ባጭር ልናስቀምሳችሁ የወደድነው ምርጥ ኢትዮጵያ ገምዛ ዮሴፍ አጥላውና ሙሉቀን አረጋ ደርሰውት ሙሉቀን አረጋ ሸጋ አድርጎ ያዘጋጀውና በድሮ ፒክቸርስ ተሰርቶ በጃራ ፊልም ፕሮዳክሽን ለተመልካች የደረሰው ገምዛ ጎረቤት የሆነችውን ማጀቴ ከተማና ለምለሙ ዙሪያዋን በሚያምር ምስል እያስቃኘን አባት ለልጁ የመሬትን ታላቅ ሀብትነት በምክንያት እያስረዳው ይጀምራል። የሰው መገኛው መሬት ማለት ሰው፣ መሬት ማለት ሀገር። ጠብቀው የኔ ልጅ። የትላንቱ ታዳጊ ዘውዱ ጎርምሶ በማጀቴ ገበያ እያለፈ ድንገት ያያት የሺ ልቡ ላይ አርፋ ኑሮ እስከ መዳረሻዋ ይከተላታል። ማጀቴ ገምዛና በአጠቃላይ ፍራታና ግድም ወረዳን ልዩ የሚያደርጓቸው አካባቢያዊ ሴቶችን አስጎብኝቶን የሺ ከምታስተናግድበት መጠጥ ቤት በር ላይ ተቀምጦ በነገር የሸነቆጠውን ወጣት ጋር አንድ ሁለት ይባባሉና ዱላ ይገጥማሉ። እንኳን ዱላ ይዛ ብትዘመነሽር እሷን አታገኝም ቁጭ ብለህ ብታደር በለው። በያ በኩል ጃራ በኢሃመድ የበሽር ለእንዳንተ አይነት ፈሪ አልዘመነሽር በልልኝ። ሁኔታው የረበሻቸው በአካባቢው በባለጸግነትና በኃይለኝነታቸው የሚታወቁት አቶ በላይነህ የዘውዱ ወንዳ ወንድነት ሳይማርካቸው አይቀርም። አትባይን የማይዞር ነው። ኋላ ምን ኮንኩኝ ብዬ እፈራለሁ። ለመሆኑ ተየት ነው የመጣ? ተይሁ ነው ተገምዛ። ከኔ ጋር መሆን ትፈልጋለህ? ጠባኤ ላርግ። ከዚያ ጊዜ ጀምሮ ዘውዱም የተሰጠውን እድል በሚገባ ይጠቀምበት ጀመር። የበላይነህ ነባር አገልጋዮች ከነበሩት ጋር ሳይቀር ዱላ ገጥሞ የበላይነህን ልብ በመግዛቱ ዋና ጠባቂያቸው በማድረግ በአጭር ጊዜ ተቀባይነትን ለማግኘት በቅቷል። ወንድነትማ መብህ ነው። ወንድነቱን ማየት ተፈለጋችሁ ግጠሙታ። ልብ ካለ ይግጠማል። አንድ ለአንድ ግጠሙ ወይስ ሁለቱ ባል? ስራተም ያስፈቱኝ በአንድ ላይ ይግጠሙ። ኤር መሳሪያ ተረፈ ጥሩብኝ። እኔ ጀግና ወዳ በኋላ የኔ ጠኝች። ወዲህ ደግሞ መልከ መልካሟን የሺን የዘውዱ ወንዳ ወንድነት ቀልቧን እንደያዛት ከባልንጀራዋ ጋር በምታደርጋቸው ንግግሮች ተሳብቀውባታል። የበላይነህ የቀድሞ ጠባቂዎች በአዲሱ ልጅ የተወሰደባቸውን የበላይነት ውስጡን ሲከነክናቸው ከማየት አልፎ አሳቻ ጊዜ ጠብቀው ሊገድሉት መዱለት ጀምረዋል። ቅሉ ልጁ እንዲህ በቀላል የሚገኝ አልነበረም። የበላይነህ ታናሽ ወንድም የሆነውና በጭካኔውና በተፈሪነቱ ወደር የሌለው ደምሳሽ ከዘውዱ ጋር በተገናኘበት ቅጽበት ዘውዱ ላይ ይታይ የነበረው ስሜት ሁነኛ ጥላቱን እንዳገኘ ፊቱ ላይ ይነበብበት የነበረው የበቀል ስሜት ይናገር ነበር። ቅሉ ቀልቡ በወደዳት የሺ ገሳጭነት ተሰላከለ እንጂ አካባቢው ወራል ላይ ሆኖ ታዩ ሆኜ እንድጠብቀህ ያዘዙ ዛሬ የምሳሽ ምን ሆናለሁ ብሎ ተጣጣቂ የሚያዝልኝ አንተ ማን ይነካኛል? እሱስ ማን ይነካሃል? ወንድ አይደለህ እንዴ? ታሪካችን አጋማሽ የበላይነህን ክብር የሚነካ ከዚህ ቀደም ደርሶበት የማያውቅ መደፈር በቀየው ኗሪ በደበበ ደረሰ። አቶ ደበበ ከማሳው ከብት ለቆ ሲያስበላ ለምን ታስበላለህ ስንለው መሳሪያውን ይዞ በገዛ መሬት ምን አገባችሁ አለ። ከያም ተጠብቃላችሁ ካየው ረሳጁን ጀጅ ዳዳትለበት ለከብላ
ለያንተ አታስብ። ሄድና ካፈር ቀላቅለው። ዘውዱ ምን ትጠብቃለህ? ግንባሩን ብለህ ድፈው እንጂ። እሱን ሳይሆን እናንተን ነው መደፋው። ያ በእግር በፈረስ የሚፈለገው ሰው ከዘውዱ ጋር አንዳች ቤተሰባዊና መልኩን ያለየ ምስጢራዊ ቅርርብ እንዳላቸው ይጠቁም ነበርም። ዘውዱ ወደዚህ ቦታ የመጣው በልጅነት የተገደሉበት አባትና እናቱን እንዲሁም በሀገር ተመስሎ ከአባቱ የተሰጠውን መሬቱን ተበቅሎ ለመቀበል እንደሆነ ካወቀን በኋላ በከፍተኛ ጥንቃቄ በመጀመሪያ የአባትና የእናቱን ቀጥተኛ ገዳይ የሆነውን ደምሳሽን በጀግንነት በመቅደም ከአፈር ሲቀላቅለው ይታያል። በሌላ እይታ ደግሞ የዚህ ሁሉ ጠንሳሽና ገንዘባዊ ጠግቤው በላይነህ ከጎኑ ተውኖ እየተሸረበ የነበረውን ሴራ ከዝናሩ በይሺ ተሰርቃ በጠፋቸው አንዲት ጥይት ምክንያት ሲያውቅና በከፍተኛ በቀል ለማጥቃት ሲንቀሳቀስ ይታያል። እንዲህ እያለ ወደ ጡዘት የሄደው የፊልሙ ታሪክ በዘውዱ ተገሎ የወደቀውን የሚወድና የሚተማመንበትን የወንድሙ ደምሳሽን ሬሳ ከመሬት ወድቆ ሲያገኘው ያሳየናል። የሺ ማለት ከልጅነቱ ጀምሮ በልቡ ታትማ ስታሰቃየው የነበረችው የጨቅላነት ፍቅሩ መሆኗን ከወላጅ አባቷ የሰማው ዘውዱ ልጅነታቸውን እያስታወሱ ቅጽበታዊ ፍቅርን ሲያጣጥሙ ቆይተው በድንገት የሺ በበላይነህ ሰዎች ታፍና ስትወሰድ ታሪካችን ያሳየናል። ሁሉንም ሴራ ያወቀው በላይነህም ያለምንም ማንገራገር ደበበን በጥይት ብሎ አስጎነበሰው። ከውጭ ደግሞ ሌላ የጥይት ድምፅ ይሰማ ነበር። በውጭ ሆነው ሲጠባበቁለት የነበሩት ባለሟሎቹ በዘውዱ ጥይት ሲለቀሙ ነበር የተሰማው። የዚህን ጊዜ በላይነህ እግሬ አውጭኝን ጀመረ። ዘውዱም ከጠላቱ ዝናር የወጣችውን አንዲት ጥይት በመሳሪያው ድሎ ይከተለው ገባ። ዘውዱ በእግር በላይነህ ደግሞ በፈረስ አሳዳጅና ተሳዳጅ ሆነው ገነት የመሰለውን መልክዓ ምድር በተኩስ ሲኦል አደረጉት። በመጨረሻም በላይነህ ከዘውዱ ተነጣጥሮ የተላከበትን የመጨረሻ ጥይት ሊያመልጣት አልቻለም። ከፈረሱ ተከንብሎ ከመሬት ተዘረረም። ይቅርታን መጋት ያቃተው በላይነህን በመጨረሻ እስከ ወዲያኛው ያሻለበበትን ጥይት አጋተው። ከዚህ በኋላ ከልጅነት ፍቅሩ ጋር የአባቷን ትኩስ መቃብር ጎብኝተው የቀጣይ ሕይወታቸውን ብሩህነት በሚያሳይ መልኩ በቀልን ሳይሆን ፍትህና ይቅርታን እንዲሰብክ ተደርጎ የማጀቴና ገምዛን የወንዶች ቁናነት ከባህልና ትውፊቶቻቸው ጭምር ያለ ስስት ያስኮመኮመንና
ዘውዱን መስሎ ሳይሆን ለመሆን ተቃርቦ መተወኑ ሙሌን አንደኛ አስብሎ ያሸለመውን ገምዛ ፊልምን እኛ እንዲህ ቃኘ ነው። የኛ ዩቲዩብን ሼር፣ ላይክ እና ሰብስክራይብ ስታደርጉ እንበረታለንና በርቱበት። ገምዛን ደግሞ ሙሉውን ይዩት እያልን ለዛሬ አበቃን።